ሶ ምን ላድርግ እዚህ ጋር እችን ሞድ ልበላትና ይሄን ያለኝ እስካሁን ድረስ ኤሌመንት ምን ላድርግ ከስተማይዝ ቻናል የምትላለች ፊት ለፊት ላይ ያንን ከስተማይዝ ቻናል የሚለውን ክሊክ ታደርጉበታላችሁ። አሁን ቻናል ከስተማይዜሽን ላይ ተመልሼ የገባሁኝ ማለት ነው። ራይት ሶ አም ጎነ ሴ ኮንቲኒው ከታች ወረድ ስል ኔም ሰጥቶኛል ባይብል ስቶሪ ብያለሁ። ይህንን በፈለጋችሁ ታይም ላይ አፕዴት እያደረጋችሁ መሄድ ትችላላችሁ። ሃንድሊም ይኸው ፊት ለፊት ላይ መጥቶልኛል። የተቀረኝ ዲስክሪፕሽን ነው። ስለዚህ እዚህ ጋር እንደምታዩት ቴል ቪወርስ አባውት ዩር ቻናል ዩር ዲስክሪፕሽን ዊል አፒር ኢን አባውት ሴክሽን ፎር ዩር ቻናል እያለ ይቀጥላል። እነዚህ ዲስክሪፕሽኖችን በጣም ኢምፖርታንት ናቸው። ስለዚህ ይህንን ዲስክሪፕሽን በራሳችሁ መጻፍ አይጠበቅባችሁም። ዩ ሃቭ ቱ ዩዝ ኤአይ። ኦኬ። ስለዚህ አሁን ይህን ዲስክሪፕሽንን በደንብ አድርጌ መጻፍ አለብኝ ማለት ነው። ስለዚህ ወደ ቻት ጂፒቲ ልመለስ። ቻት ጂፒቲ ጋር በጀመርኩበት ቦታ ላይ ምን አድርጋለሁ? ዲስክሪፕሽን እንዲሰጠኝ እፈልጋለሁ። ነገር ግን የዚህ ዲስክሪፕሽን ላይ በደንብ አስባ እንድትመልስ ስለምፈልግ እዚህ ቻት ጂፒቲ ፊት ለፊት ላይ ፕላስ አይከኗ ላይ መጡና ቲንኪንግ የሚላለ ቲንኪንጉን አክቲቬት አድርጉት በመጀመሪያ። ሁለተኛ የተወሰነ ፐርሰንት ለቻት ጂፒቲ ባክግራውንድ ኢንፎርሜሽን መናገር አለብኝ። ምን ልሰራ እንዳሰብኩኝ፣ ምን አይነት ነገሮች ላይ ኤክስፖዝ ላደረገው እንደፈለጉ፣ ስለ ቻናሉ የተወሰነ ማብራራት አለብኝ። ሶ ያው ባለቻችሁ የእንግሊዝኛ አቅም በደንብ ዲፋይን ለማድረግ ሞክሩ። ሶ ምን አድርጋለሁ? አይ አም ፕላኒንግ to create a YouTube channel that posts videos about Ethiopian Orthodox Church about Ethiopian Orthodox Church Bible stories ኦኬ። ስለዚህ ታሪኮቹን ቤዝ የማደርገው በኢትዮጵያን ኦርቶዶክስ ቸርች አኮርዲንግ ቱ ዛት ብሊፍ ነው ማለት ነው። እንትኖቹን ፖስት የማደርገው I want the channel to be international so that I am going to use AI to prepare the videos and audios so that it can reach worldwide audience. okay? worldwide audience ላይ እንዲደርስልኝ ነው የምፈልገው። ተግባብተናል። ስለዚህ worldwide audience ላይ እንዲደርስ ነው የምፈልገው ብዬ በደንብ አብራችሁ እነግራለሁ። ኦኬ። ኤኒ ስፔሊንግ እንደኔ የተሳሳታችሁት ካለ ማስተካከል ስለምትችሉ ምንም ችግር የለውም። እላዩ ላይ ክሊክ ታደርጋላችሁ፣ ይመጣል፣ ትቀይራላችሁ፣ ታስተካክላላችሁ ማለት የተሳሳታችሁትን በሙሉ። እዚህ ጋር ሶ ለማለት ነበር የፈለኩት። ሶ I'm going to do this። ሶ እናንተ ጋርም የተሳሳተ ነገር ካለ በተመሳሳይ ሁኔታ አስተካክሉት። So I want the channel to be international so that I'm going to use AI and prepare videos using that. So the content ሌላ ያልጠቀስኩት ነገር should be በምንድን ነው መሆን ያለበት? English. The content should be in English. Since I'm done with ምን ጨርሻለሁ? logo and banner images. I need you to prepare a description for the YouTube channel. okay? በቻላችሁት አቅም በደንብ ዲስክራይብ ለማድረግ ሞክሩ። የኤአይ ስፔሻሊ ኢንተርሚዲየት ዲጂታል ማርኬቲንግ ላይ ስንገባ ክሪኤተር ላይ ስንገባ ማለት ነው። አሁን በዚሁ መሰረት ከቀጠላችሁ ከኔ ጋር በዛ መሰረት ስንሄድ በኋላ ላይ ወደ አርቲፊሻል ኢንተለጀንስ ዩዜጅ ላይ መተን እናወራለን። እዛ ላይ ስናወራ ፕሮምፕት ኢንጂነሪንግ አንደኛው ፕሪንሲፕል ማወቅ ያለባችሁ ነገር ነው። ሶ ደሞር ዲስክራይብ ባደረጋችሁ ቁጥር ኤአዩ ዘሞስት ሻርፕ እየሆነ ይመጣል። ምክንያቱም ኮንቴክስታችሁን አንደርስታንድ ማድረግ ስላለበት። ሶ ፎር ናው ግን ይህንን ጽሁፍ ቢያንስ ከኔ ላይ ያለውን ነገር በሙሉ ኮፒ ፔስት አድርጋችሁ ወስዳችሁ እዛ ቦታ ላይ አዘጋጁት። ሞስት ፕሮባብሊ እንትኑ ላይ ዌብሳይቱ ላይ ከሆናችሁ አንደኛ የተጠቀምኳቸውን ሊንኮች እንዳለ ከታች አረጋዋለሁ። ከታች ዌብሳይቱ ላይ አለላችሁ። ሁለተኛ ነገር የተጠቀምኳቸው ሪሶርሶች ለምሳሌ እንደ ቻት እዚህ ጋር የጻፍኳቸው ጽሁፎች በሙሉ ሪሶርስ ሴክሽኑ ላይ እዚህ ዌብሳይት ላይ ዳውንሎድ እንድታደርጓቸዋለን። ስለዚህ ዳውንሎድ አድርጋችሁ ወጥታችሁ ለራሳችሁ ኮንቴክስት ለምሳሌ እኔ ኤቭሪ ሲንግል ታይም ኢትዮጵያን ኦርቶዶክስ ቸርች ያልኩበት ቦታ ላይ እናንተ ኢትዮጵያን ሂስትሪ ልትሉ ትችላላችሁ። እናንተ ሬስቶራንት ሪቪው ዋሬቨር በእናንተ ኒሽ ላይ የሚመጣውን ኤሪያ እየተካችሁ መጻፍ አለባችሁ ማለት ነው። ኦኬ። ስለዚህ በዚህ መሰረት ከጻፍኩ በኋላ አንድ ማስጠንቀቂያ መጨረሻ ላይ ሰጣታል። ይህም ኤስኢኦ እና በኪወርዶች የተሞላ መሆን መቻል አለበት። ሶ ምን አድርጋለሁ እዚህ ጋር ሜክ ሹር ቱ ዩዝ ሌተስት
keywords and any necessary things ፎር ዲስክሪፕሽን። እንደዚህ የምልበት ነገር እኔ ምናልባት ያላሰብኩት እኔ የማላውቀው የሆነ ነገር ካለ እሷ ራሷ አሟልታ እንድሰጠኝ ነው። ከዛ ይህንን ነገር ፕሮምፕት ካስገባው በኋላ ምን አድርጋለሁ ማለት ነው ኢንተር እለዋለሁ። ስለዚህ ቻት ጂፒቲ ምኑን ታዘጋጅልኛለች? ኢንታየር ዲስክሪፕሽኑን ይዛልኝ ትመጣለች ማለት ነው። ስለዚህ እንደምታዩት አሁን ሰርች እያደረገች ነው፣ ቲንክ እያደረገች ነው፣ ከብዙ ቦታዎች ሪፈረንሶችን እየወሰደች ነው ማለት ነው። ኦኬ ሶ እነዚህ ሪፈረንሶች ለእኔ በጣም 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 ይጠቅሙኛል። ኦኬ ዌልካም ቱ ቻናል ስም እዛ ጋር አስገባ፣ ፕሌስ ቱ ኤክስፒሪየንስ እንደምታዩት እስከ ታች ድረስ የሰጠችኝ ኤሌመንቶች አሉ ማለት ነው። ኦኬ ሶ ያስገባችልኛሉ እነሱን በሙሉ ሰሌክት አደርጋለሁ። አሁን ቻት ጂፒቲ የሰጠችኝ ይሄኛውን ነው። ሶ አም ጎነ ሰሌክት ዲስ ኮፒ አደርግና ወደ ማን ይዤ እሄዳለሁ? ወደ ዩቲዩብ ቻናሌ ይዤ እመጣና ዲስክሪፕሽን ላይ ፔስት እለዋለሁ። ኦፍኮርስ ቻት ጂፒቲ አንዳንዴ ትሳሳታለች። ሁለተኛ ነገር ደግሞ ፕሌስ ሆልደር ትጠቀማለች። ለምሳሌ እዚህ ጋር ቻናል ኔም ብላኛለች። ቻናል ኔሜ ባይብል ስቶሪ ነዋል። ስለዚህ እንደዚህ አድርጌ ባይብል ስቶሪ ብዬ ጽፋለሁ። ከዛ ኤፕሌስ ቱ ኤክስፒሪየንስ ቢዩቲ ፓወር። ይህንን በደንብ አድርጋችሁ አንብቡት። በደንብ አድርጋችሁ የምታነቡበት ትልቁ ምክንያት የተሳሳተችው ሚስኮንሰፕት የወሰደችው ነገር ካለ ይሄ ነገር እንዲስተካከል ነው። ኦኬ ስለዚህ በዚህ መሰረት ወደ ታች ድረስ ወርዳለሁ። እንደምታዩት በደንብ የገባ ኤሌመንት ይሆናል ማለት። ከዚህ በኋላ ምን ጨረስኩኝ? ዲስክሪፕሽን ጨረስኩኝ። ዲስክሪፕሽን እንደጨረሳችሁ ወደ ታች ስትወርዱ አድ ላንጉዌጅ ይላል። ይሄንን ወደ አማርኛ ብገለብጠው በጣም አሪፍ። ወደ አማርኛ ከገለበጥኩት በኋላ በዛኛው ላንጉጅም ሰርች እንዲደረግ፣ ምክንያቱም አንዳንድ ሰዎች ዩቲዩብ ላይ ገቡና በአማርኛ ሰርች ያደርጋሉ። ስለዚህ ሰርች የሚደረገውን ኤሌመንት በደንብ ኢንፎርሜሽን ማግኘት እንዲችሉ በአማርኛ በእንግሊዝኛ ማድረግ አለብኝ ማለት ነው። ስለዚህ አሁን አማርኛ ላንጉጅ እዚህ ጋር ማስገባት እንድችል ለምሳሌ አድ ላንጉጅ ብየው ኦሪጂናል ላንጉጁ ባይብል ስቶሪ ተቀምጧል። ሰሌክት ላንጉጅ እዚህ ጋር የጻፍኩት እንግሊዝኛ ላንጉጅ ኢንግሊሽ ነው። ዩናይትድ ኪንግደም ብዬ እንግሊሽ አደርገዋለሁ። እዚህ ጋር የተጻፈው እንግሊሽ ነው። ትራንስሌት ያደረግኩት ደግሞ ወደ አማሃሪክ ይሆናል። ኢንተር ቻናል ኔም ይላል። ባይብል ስቶሪ የሚለው መጻፍ እችላለሁ። አለበዛ ከፈለጋችሁ ደግሞ የመጽሐፍ ቅዱስ ታሪኮች ማለት ትችላላችሁ ማለት ነው። ስለዚህ የፈለጋችሁትን እዚህ ጋር መጻፍ እችላለሁ። እኔ እንደዛ ልጻፍ። በዛ መሰረት የመጽሐፍ ቅዱስ ታሪኮች የሚለውን ጻፍኩኝ እዛ ጋር። የሚቀጥለው ቻናል ዲስክሪፕሽኑ ነው። ስለዚህ ይህንን አሁን ትራንስሌት ማድረግ አለብኝ። ምን አደርጋለሁ? ቀጥታ ጉግል ላይ ትገቡና አማርኛ ቱ ኢንግሊሽ ትራንስሌተር ፈልጋለሁ። ስለዚህ ምን አድርጋለሁ? እንግሊሽ ቱ አማሪክ ትራንስሌተር። ከአማሪክ ቱ እንግሊሽ ትራንስሌተር ላይ ገባለሁ። እዚህ ፊት ለፊት ላይ የጉግል መጥቶልኛል። የተሻለ አማርኛ ትርጉሞች የሚተረጉሙ ቻናሎች አሉ። ለምሳሌ ሊንጋቬክስ ትንሽ ደስ የሚል ይመስለኛል። እስቲ እዚህኛው ጋር አስገባለት እና ይሄኛውን ትራንስሌት ላድርገው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውበትን ኃይልን ምናምን በእምነት የተሞላ ታሪክ ነው ይላል። ይህንን ሰሌክት አድርጌ ኮፒ ብዬ ማንጋ ሰጠዋለሁ ማለት ነው። ዩቲዩብ ጋር እዚህ ጋር አስገባለታለሁ። ትራንስሌሽን አስገባውለት። በአማርኛ የሚፈልጉ ግለሰቦች ዌብሳይቱ ምን ያደርጋል ማለት ነው። አሁን በአማርኛ ገልብጦ ያሳያቸዋል ማለት ነው። ለኢንተርናሽናል እና በእንግሊዝኛ ስለሆነ ቻናላችን ብዙም ወሪ የምናደርግበት ነገር አይደለም። ምክንያቱም ይሄንትን ስለሆነ ወደ ታች ስወርድ ሊንክስ ይላል። ኦልሶ እዚህ ጋርም ሊንክስ ማስገባት አለባችሁ። በተቻለን አቅም አውቶሪቲ ቢልድ ስለሚያደርግ በዚህ መሰረት እዚህ ጋር ሊንኮችን አስገቡ። የመጀመሪያው ሊንካችሁ ልታስገቡት የሚገባው ሊንክ ዩቲዩብ፣ ቲክቶክ ላይ የምትፖስቱ ከሆነ ስለዚህ የዩቲዩብን ቪዲዮ ወስጄ ቲክቶክ ላይ የምፖስተው ከሆነ በተመሳሳይ ሁኔታ ማድረግ አለብኝ ማለት ነው። ስለዚህ እዚህ ጋር ቲክቶክን ምናምን ቻናሎችን የራሳችሁን ቻናል ለማስገባት ሞክሩ። ኢሜል አድሬስ ይኸውና። ለሚድሊቲስ ለእኔ ስለማላስገባ ኢሜል አድሬስም ላይ ምን አድርጋለሁ ማለት ነው የኢሜል አድሬሳችሁን ታስገባላችሁ። ጂሜል ዶት ኮም እዚህ ጋር የተመዘገብኩበትን የኢሜል አድሬስ ማለት ነው። ቻናሉን የከፈትኩበት የኢሜል አድሬስ እሱን አስገባለሁ ማለት ነው። ዋይ ከበደ ሳቲና ጂሜል ዶት ኮም ነው አስገባለሁ። ወተርማርክ የምፈልገው ነገር የለም። አሁን በዚህ መሰረት ይሄ ስላለቀ ምን አድርገዋለሁ ፐብሊሽ ካላላችሁት ቼንጁ አይዘልቅም። ስለዚህ ምን አድርጋለሁ ቼንጁን እንዲዘልቅልኝ እንደዛ አደርጋለሁ። እንደምታዩት ጎቱ ቻናል የሚላለ አሁን ቻናሉ ላይ ብንሄድ እና ይህንን ሪፍሬሽ ባደርገው ምን ያደርጋል ማለት ነው። ፊት ለፊት ላይ ቻናሉ ተስተካክሏል። ይኸው ዌልከም ቱ ባይብል ስቶሪ የሚለው ፊት ለፊት ላይ መጥቶልኛል ማለት ነው።
አሁን ዌብሳይቴ ኦልሞስት 50% አለች። ከስተማይዜሽኑን ፓርቱን ጨርሻለሁ። ከዚህ በኋላ የቀረኝ የኔን የቪዲዮ የዩቲዩብ ቻናሉን ሞኔታይዜሽን ላይ እንዲገባ አክቲቬት ማለት ነው። which is ሀገር መቀየር ማለት ነው። ይህንን የምትቀይሩበትን ቦታ ላሳያችሁ። የቅድሙ ቦታ ላይ ስመለስ ቻናል ከስተማይዜሽን ቤዚካሊ ሰርተን ጨርሰናል። ፊት ለፊት ላይ እዚሁ ጋር ባላችሁበት የፔመንቱን አክቲቬት ለማድረግ ሞክራል። እዚህ ቻናላችሁ በታች ላይ ዳሽቦርድ ኮንተንት አናላይቲክስ እያለ ወደ ታች ላይ ስክሮል ስታደርጉ አርን የሚላል አርን የሚለው ላይ ክሊክ አደርጋለሁ። ያ ማለት ክፍያ እንዴት ይከፈለኛል ነው። እንደምታዩት ወደ ታች ላይ ስትወርዱ ምን ይላል? ዩቲዩብ ፓርትነር ፕሮግራም ኢዝ ኖት አቫይላብል ኢን ዩር ከረንት ሎኬሽን ኢትዮጵያ ይላል። ኢፍ ዲስ ማርክ ኢዝ ኤ ሚስቴክ ፕሊዝ አፕዴት ዩር ሎኬሽን ይላል። አሁን ሎኬሽን ምን ማድረግ አለብኝ ማለት ነው? አፕዴት ማድረግ ይኖርብኛል። እዚህ ጋር አፕዴት ዩር ሎኬሽን ብላችሁ በምትገቡበት ጊዜ ሴቲንግ ይመጣል። እዚህ ጋር ምን ይጠይቀኛል ማለት ነው? ካንትሪ ኦፍ ሬዚደንስ ይጠይቀኛል። ከዚህ ጋር ብትፈልጉ ኬንያ ውጭ አንድ የሚፈቀድበት እንትን እንደምታዩት እዚህ ጋር በጣም ብዙ የእንትን ሀገራት አሉ። ከነዚህ ውስጥ የምትፈልጉትን ሀገራት ብቻ መርጣችሁ ኪወርዶች እዚህ ጋር አስገብታችሁ ምን ማለት ነው ሴቭ ማለት ብቻ ነው ከእናንተ የሚጠበቀው። በዛ መሰረት አክቲቪቲ ያደርግላችኋል። ዲስ ኢዝ ሃው የኢንተር ሞኔታይዜሽን ሲስተሙ የሚያገለግለው። እስካሁን ድረስ ስንሰራ የነበረው ነገር ምንድን ነው? የመጀመሪያው ነገር የዩቲዩብ ቻናሉን ማዘጋጀት ነው። የዩቲዩብ ቻናሉን ለማዘጋጀት ኒሽ መምረጥ አለባችሁ። ኒሽ መርጠን ጨርሰን ነበረ። ኒሽ ከመረጥን በኋላ ያንን ኒሽ ታይትል እና ሎጎ ስለሚያስፈልገው ታይትል እና ሎጎ ልንሰጠው ሞከርን። ያንን ነገር ሰርተን ከጨረስን በኋላ ደግሞ ቤዚካሊ ባነር መስራት ነበረብን። ን ባነሩን አስተካክለን አርቲፊሻል ኢንተለጀንስ በመጠቀም ሰራ። ይህን ነገር ካከናወንን በኋላ ፊት ለፊት ያለው ዳሽቦርድ እስከሚስተካከል ድረስ እንደ ዲስክሪፕሽን ሊንኮችን ምናምኖችን በደንብ ማስገባት አለባችሁ። እሱን ካስገባችሁ በኋላ እርን የሚለውን አክቲቬት አድርገዋለሁ። ምን በመስጠት ሀገሪቷን ቼንጅ በማድረግ ከኢትዮጵያ ወደ ኬንያ ወር ወደምትፈልጉት ሀገራት ላይ ነው። ስለዚህ ይህንን ሜቶዶሎጂ ከጨርሳችሁ የዩቲዩብ ሞኔታይዜሽን ሲስተሙን አክቲቬት ማድረግ ችያለሁ ማለት። አሁን የቀረኝ እንዲከፈላችሁ ክራይቴሪያውን ማሟላት ነው። ለዛ ክራይቴሪያ ላይ አክቲቬት በምታደርጉበት ጊዜ ፊት ለፊት ላይ እንደምታዩት 1000 ሰብስክራይበር 4000 ዎች አወር ማምጣት አለባችሁ ብሎ ይደነግጋል ዩቲዩብ። እነዚህ ነገሮች ለማሟላት ቪዲዮ መስራት እና ቪዲዮ መፖሰት ግዴታ ያስፈልገናል። የሚቀጥለው ቻፕተራችን እሱ ላይ የሚያጠነጥን ይሆናል።